አፋብን ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ከግምገማው በኋላ በጠላት ላይ ሁለተኛ የድፈጣ ሰርጀሪውን ሰራ። 22ኛ ክፍለ ጦር ወጥ የሆነ የሥራ ግምገማ ካደረገ ማግስት እጅን ባፍ የሚያስጭን ጥቃት በጠላት ላይ እየፈጸመ ይገኛል። ከቦታው የደረሰ መረጃ ተሰሙታላችሁ። ጀግናው አጼ ዳዊት ክፍለ ጦር በሰራው ልዩ ኦፕሬሽን ብልጽግና ባሰማራቸው ዘራፊዎች የታገቱ 7 ንጹሃን ወገኖችን ማስለቀቁን ክፍለ ጦሩ አስታወቀ። ጉዳዩም የፋኖን ደጋፊዎች ልብ የሚያሞቅ ያገዛዙን ምንጣፍ ጎታቾች የሚያሸማቀቅ ሆኖ መነጋገሪያነቱ ቀጥሏል። በዝርዝር ተሰሙታላችሁ። በአገዛዙ በኃይል ታፍነው ወደ ማሰልጠኛ ተቋም የገቡ ምልምል ሰልጣኝ ወታደሮች ፋኖን ተቀላቀሉ። ቴዎድሮስ ዕዝ የ109ኛ ኮር ከተለያዩ የሀገሪቱ ክፍሎች ታፍነው የሚመጡ ሰልጣኞችን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ ምልምል ሰልጣኞችን ወደ ትውልድ ቀያቸው በክብር በመሸኘትና ከወላጆቻቸው ጋር በማገናኘት የወገን አለኝታ መሆኑን በተግባር አስመስክሯል። ከቦታው የደረሰ መረጃ ተሰናድቷል። የፋኖ ደጋፊ ነህ በሚል ሰበብ የአንድ ግለሰብ ሰብል በአገዛዙ ብልጽግና አመራሮች ተወረሰ። በአገዛዙ ብልጽግና መንግስት ጥርስ ውስጥ የገባው የአማራ ህዝብ ይገደላል፣ ይፈናቀላል፣ ሀብት ንብረቱ ይዘረፋል። ጌቶቹ ህጋዊ ድሃ አድርገናል አሉ። የጌቶች ሎሌዎች የኛዎቹ ጥቁር አማሮች ሆነኛ ማስፈጸሚያ ከሆኑ ውለው አድረዋል። በማሪዎች ዘንድ ትልቅ ቁጣን ፈጥሯል። በአንድነት እንነሳ ነግበኔ ነው ሲል ህዝቡ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝና ምስራቅ አማራ ቀጠና በሚኒሊክ ዕዝ በሁለቱ ጥምር ጦር በደራና በወግዲ ግንባሮች የአብይን ሰራዊት ድባቅ ተመታ። ደራ ወረዳና በደቡብ ወሎ ወግዲ አካባቢዎች የአረመኔው አብይ አህመድ ኃይሎች ባሳምነው ልጆች በሁለት አቅጣጫዎች የከፈቱት መጠነ ሰፊ ጥቃት ያሰቡትን ውጤት ሳያመጣ በብዙሃኑ የፋኖ ጥይት ሲሳይ ሆኗል። ባለፈው ሳምንት በመንግስት ወታደሮችና በትግራይ ኃይሎች መካከል በተፈጠረው ግጭት ሳቢያ ከራያ የተለያዩ አካባቢዎች የተፈናቀሉ ነዋሪዎች የትግራይ ታጣቂዎች ከአካባቢው ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በዛሬው ዕለት በራያ ቆቦ ከተማ ተደርጓል። የቸገረን የወልቃይት አካባቢ ነው። ጠቅላይ ሚኒስትር አብይ አህመድ እኔ አልወስንም የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዚህ አካባቢ ህዝብ ነው። ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በተፈናቃዮች ጉዳይ ተናግረው በስፋት ስለ ወልቃይት ጉዳይ አብራርተዋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። አፋብን ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ክራ ከግምገማው በኋላ በጠላት ላይ ሁለተኛ ደፈጣ ሰርጀሪውን ሰራ። 22ኛ ክፍለ ጦር ወጥ የሆነ የሥራ ግምገማ ካደረገ ማግስት እጅን ባፍ የሚያስጭን ጥቃት በጠላት ላይ እየፈጸመ ይገኛል። በትናንትናው ዕለት የጠዋት ጀንበሩ ልትጠልቅበት 11ኛው ሰዓት ላይ በጣረሞት ፍርግጫ ላይ የሚገኘው ብልጽግና በሰቀለት ቀበሌ ገበያ ላይ ህገወጥ የጤና መድህን በግዴታ ትከፍላላችሁ እያለ ሲያንገላታ መዋሉን መዘገባችን ይታወቃል። እናም ትናንት ከማህበረሰቡ ኪስና መቀነት በአስገዳጅ ሁኔታ የሰበሰበውን የዘረፈውን ገንዘብ ዛሬ ወደ ባህር ዳር ጭኖ ለመግባት ብዛት ባለው ሰራዊት ታጅቦ ከሰለቀት ቀበሌ ተነስቶ ተንቀሳቅሶ ወንጀጣ ቀበሌን አልፎ ቶሃን ተራራ ላይ ሲደርስ ከቀኑ 6 ሰዓት ተኩል እስከ 7 ሰዓት ድረስ ለ30 ደቂቃ የቆየ ውጊያ በማድረግ አይበገሪ የ2ኛ ክፍለ ጦር የአማራ የቆርጥ ቀን ልጆች ከያዙበት የድፈጣ ቦታ እየወጡ ጠላት ላይ በመከመር የቦምብና የክላሽ የጨበጣ ውጊያ በማድረግ ጠላትን እንደ ቆሎ ሲያመርቱት በሁኔታው ግራ የተጋባውና መድረሻ የጠፋው የብርሃኑ ጁላ ጦር ድንብርብሩን እየወጣ እግሬ አውጭኝ እያለ በሚፈረጥበት ሰዓት ከኋላ ተቆርጦ የቀረ ኃይል ደርሶ ሽፋን በመስጠት ቁስለኛና አስከሬኑን ታቅፎ ቅስሙ ተሰብሮ ወደ ባህር ዳር ገብቷል። አሁንም ለጠላት ክንዳችን የማይዝልና በጠላት ላይ የማያዳግም እርምጃችን ተጠናክሮ ይቀጥላል ሲል የክፍለ ጦር ወታደራዊ ክንፍ ገልጿል። ጀግናው አጼ ዳዊት ክፍለ ጦር በሰራው ልዩ ኦፕሬሽን ብልጽግና ባሰማራቸው ዘራፊዎች የታገቱ 7 ንጹሃን ወገኖችን ማስለቀቁን ክፍለ ጦሩ አስታወቀ። አገራማን ብለው ከሸዋ መርሐቤቴ አውራጃ ከደራ ጎንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ 7 የኦሮሞ ተወላጆች ላይ እሁድ ጥር 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ የብልጽግናው አገዛዝ ባሰማራቸው ዘራፊዎች ልዩ ስሙ ወንጨት በተባለ አካባቢ ታግተው የተወሰዱ ንጹሃን ወገኖቻችን የአፋብን ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው ልዩ ክትትልና አስደማሚ ኦፕሬሽን ታጋቾችን ያለምንም አካላዊ ጉዳት ከአጋቾች ነፃ ማውጣቱን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አርበኛ ዲያቆን ያሬድ ታመነ አስታውቋል። ክፍለ ጦሩ በላከው መረጃ በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ሲፈጸም እንደነበር ገልጾ የድርጊት መፈጸሙን ከስፍራው መረጃው የደረሰው ክፍለ ጦራችን ወንጀሉ ከተፈጸመ ጀምሮ እስከ ምሽት 1 ሰዓት ድረስ በክፍለ ጦሩ ከፍተኛ አመራሮች በተመራው ልዩ ኦፕሬሽን በዘራፊዎች የታገቱትን ወገኖቻችን ማስለቀቅ የተቻለ ሲሆን በኦፕሬሽኑ መሃል ከአጋቾች ጋር በነበረው የተኩስ ልውውጥ በአንደኛው አባል ላይ የማያዳግም እርምጃ መወሰዱን ገልጿል። ከታገቱት 7 ንጹሃን ወገኖች 5ቱ ሴቶች ሲሆኑ 2ቱ ወንድ መሆናቸውን የገለጸው ክፍለ ጦሩ የታገቱ ወገኖች የቅርብ ቤተሰቦች በተገኙበት በዛሬው ዕለት በሰላም መሸኘቱን በመግለጽ የታጋሽ ወገኖች የህዝብ ልጅ የሆነው የአማራ ፋኖ ላደረገላቸው ሁሉ ታላቅ ምስጋና ማቅረባቸውን አርበኛ ዲያቆን ያሬድ ታመነ በላከው መረጃ አረጋግጧል።
የእውነቱን ዝርዝር መረጃ የኮር ሚዲያና ኮሙኒኬሽን ክፍል በነገው ዕለት ይዞ የሚመለስ መሆኑን እየገለጽ ለነጻነት ወጥቶ ለህዝባችን በሰላም ወጥቶ መግባት ዋጋ ለከፈላችሁ ለአጼ ዳዊት ክፍለ ጦር አባላትና አመራሮች የአፋብኃ ሸዋ ጠቅላይ ግዛት እዝ ላቅ ያለ ምስጋናውን ማቅረብ ይወዳል ሲል ገልጿል። በሌላ መረጃ በአገዛዙ በኃይል ታፍነው ወደ ማሰልጠኛ ተቋም የገቡ ምልምል ሰልጣኝ ወታደሮች ፋኖን ተቀላቀሉ። ቴዎድሮስ እዝ የ109ኛ ኮር ከተለያዩ የሀገሪቱ ክፍሎች ታፍነው የሚመጡ ሰልጣኞቹን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ ምልምል ሰልጣኞችን ወደ ትውልድ ቀያቸው በክብር በመሸኘትና ከወላጆቻቸው ጋር በማገናኘት የወገን አለኝታ መሆኑን በተግባር አስመስክረዋል። ፋሺስቱ አብይ አህመድ አገዛዙ ስልጣኑን በኢትዮጵያውያን ህፃናት ደምና ጉልበት ለማቆየት ከተለያዩ የመዝናኛ ቦታ እንዲሁም ከትምህርት ቤት አፍኖ ወደ ወታደራዊ ማሰልጠኛ ተቋም ያስገባቸው ምልምል ወታደሮች ከብር ሸለቆ ወታደራዊ ማሰልጠኛ ተቋም በመክዳት አፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል። አገዛዙ በኃይል አግቶ ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ ያርዳቸዋል፣ ይቆርጧቸዋል እያለ የማስፈራሪያ ፕሮፓጋንዳ እንደሚነግራቸው ሰልጣኞች አክለው አስረድተዋል። ዳሩ ግን ቴዎድሮስ እዝ 109ኛ ኮር ከተለያዩ የሀገር ክፍሎች ታፍነው የሚመጡ ሰልጣኞችን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ ምልምል ሰልጣኞችን ወደ ትውልድ ቀያቸው በክብር በመሸኘትና ከወላጆቻቸው ጋር በማገናኘት የወገን አለኝታ መሆኑን በተግባር አስመስክረዋል። ወደ ማሰልጠኛ ታግተው የገቡት ኢትዮጵያን እድሜያቸው ከ15 እስከ 17 የእድሜ ክልል እንደሚገኝ ምልምል ሰልጣኞች ለፋኖ አስረድተዋል። በኢትዮጵያን ታዳጊ ህጻናት ጉልበትና ደም ጸንቶ የሚኖር ስልጣን አይኖርም ሲል ፋኖ ገልጿል። የፋኖ ደጋፊ ነህ በሚል ሰበብ የአንድ ግለሰብ ሰብል በአገዛዙ ብልጽግና አመራሮች ተወረሰ። በአገዛዙ ብልጽግና መንግስት ጥርስ ውስጥ የገባው የአማራ ህዝብ ይገደላል፣ ይፈናቀላል፣ ሀብት ንብረቱ ይዘረፋል። ጌቶች ህጋዊ ድሃ አድርገናል አሉ። የጌቶች ሎሌዎች የኛዎቹ ጥቁር አማራዎች ሆነኛ ማስፈጸሚያ ከሆኑ ውሎ አድረዋል። በሰሜን ወሎ አስተዳደር ዞን የቡግና ወረዳ 01 ቀበሌ አይና ኢየሱስ ከተማ ኗሪ የሆኑት የ65 ዓመት አዛውንት አቶ ይመር ገበያው የተባሉትን ግለሰብ በ2017 ለ2018 ዓ.ም የምርት ዘመን አርሰው አርመው አጭደውና ከምረው ያስቀመጡትን ከዛሬ ነገ ወቅችና ምርቼ ሰዎችን አስተዳድራለሁ ያሉትን የስንዴ ክምር ጥር 25 2018 ዓ.ም ለሌሊት በመውቃትና በማምረት 13.5 ኩንታል ስንዴ የቡግና ወረዳ ብልጽግና ካቢኔዎች ለግላቸው እንደተፋፍሉት ታውቋል። የአዛውንቱ እህል የተወረሰው የፋኖ ደጋፊ ነህ ፋኖ ጋር ግንኙነት አለ በሚል ሚዛን የማይደፋ ምክንያት ሲሆን በሌሊትና በግዴታ የግለሰቦችን ከብቶችና አህያዎች በማስወጣት በወረዳው ሚሊሻ ጽሕፈት ቤት ባለሙያዎች አስተባባሪነት በብልጽግናው የወረዳው ዋና አስተዳዳሪ ጌታዬ ካሳውን ጨምሮ ውበት ገናኑን ድርጅት ኃላፊ ሻምበል አስረሴ ሞላ ሰላምና ደህንነት ኃላፊ ውለታው ምስኬ አደረጃጀት ዘርፍ ኃላፊ ኮሎኔል ዘውዱ ሚሊሻ ጽሕፈት ቤት ኃላፊና አንዳንድ ሚሊሻዎች እንዳስተባበሩት ታውቋል። በጠራራ ፀሐይ ሀብትና ንብረታቸው የተዘረፉት አቶ ይመር ገበያው የአንድ ወንድና የአራት ሴት ልጆች አባት የሰባት ቤተሰብ አስተዳዳሪ ሲሆኑ በአሁኑ ጊዜ እርሳቸው በሶስት እግር እየሄዱ አርሰው ቤተሰቦቻቸውን የሚያስተዳድሩበትን እህላቸውን በግልጽ ሲቀሙና ሲዘረፉ እያየን ብልጽግና ዛሬም ነገም እያንዳንዳችን ቤት የአይናችሁ ቀለም አላማረንም እየተባል መዘረፋችን አይቀርም ሲሉ አንዳንድ የአይን እማኞች አስተያየታቸውን ገልጸዋል። ዳርሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ጠንክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ባይበይን መረጃውን አድርሰዋል። ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። በሀገራችን ኢትዮጵያ ባለፉት 8 ዓመታት በነበሩት ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠግን አሁን ደግሞ በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት እያንዣበበ መሆኑ ፓርቲያችን በእጅጉ ያሳስበዋል። የ2013 የሚሊዮኖች ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለውና በሚሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ቢቋጭም አሁንም ዳግም በእንቅፋቱ ሊመታን እየተንደራደረለት የሚመስለው የጦርነት ነጋሪት ጉሰማዎች፣ ከባቢያዊ ችግሮችና የኃይል አስተላለፎች ሲታዩ አገሪቱን ወደማታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከቱ አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም። ስለሆነም ሁለቱም ኃይሎች የፖለቲካ ልዩነቶችን በጠመንጃ ለመፍታት መሞከር የሀገርን ህልውና አደጋ ላይ የሚጥል መሆኑን ተረድተው ከማናቸውም አባባሽ ምክንያቶችና የኃይል እርምጃ እንዲቆጠቡ እናሳስባለን። ሁለተኛ፣ የህዝባችን ሰላምና ደህንነት ለማረጋገጥ ሲባል ሁለቱም ኃይሎች ንግግርና ድርድር እንዲመጡ እናሳስባለን። ሶስተኛ፣ ዓለም አቀፍ ማህበረሰብ ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርጉና ዘላቂ ሰላም የሚያደርገውን ጥረት እንዲደግፉ ጥሪያችን እናስተላልፋለን። ህዝባችን በአጠቃላይ በተለይ ደግሞ ወጣቱ ባገኘው አጋጣሚ ሁሉ ጦርነት በቃኝ እንዲል ጥሪያችን እናቀርባለን። ፈጣሪ ሀገራችንና ኢትዮጵያን ህዝቧን ይጠብቅ። እናት ፓርቲ መንግስት አፈንግጠው ከሚወጡ ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው የሚል ጥያቄ በፓርላማ ተነስቷል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ
በተገኙበት እያካሄደ ይገኛል። ጠቅላይ ሚኒስትሩ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላቱ ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ መስጠት የጀመሩ ሲሆን እርሳቸው አስቀድሞ ግን የተለያዩ ጥያቄዎች ተነስተውላቸዋል። በዋናነት ሰባተኛው ጠቅላላ ምርጫ፣ የባህር በር ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ ህወሓትና የሀገራዊ ምክክር ኮሚሽን ዋና ዋናዎቹ ናቸው። የፓርላማ አባሉ አበባው ደሳለው ለጠቅላይ ሚኒስትር ባነሱ ጥያቄ የሀገሪቱን የኢኮኖሚ ችግር ከሚያባብሱ ጉዳዮች መካከል ዋነኛ በሀገሪቱ ያለው የሰላምና የጸጥታ ችግር አለመቀረፉ ነው ብለዋል። ይህንን ለመቅረፍም የምክር ቤት አባላቱ ለ3 ዓመታት ውትወታ ሲያደርግ እንደነበረ ቢከርምም ምንም አይነት ለውጥ አለመምጣቱ እንዲሁም መንግስት ከተለያዩ የታጠቁ አካላት ጋር ድርድር እያደረኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉ ጠይቀዋል። ተጨማሪ መንግስት አፈንቅጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉ አክለዋል። የባህር በር የልማት ሀገራዊ ምክክርና ምርጫን በተመለከተ መንግስት ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎችን ለጠቅላይ ሚኒስትሩ ሰንዝረዋል። በሌላ መረጃ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ምስራቅ አማራ ቀጠና ሚኒሊክ እዝ በሁለቱ ጥምር ጦር በደራና በወግዲ ግንባሮች የአብይን ሰራዊት ድባቅ ተመታ። ደራ ወረዳና በደቡብ ወሎ ወግዲ አካባቢዎች የአረመኔው አብይ አህመድ ኃይሎች ባሳመነው ልጆች በሁለት አቅጣጫ የከፈቱት መጠነ ሰፊ ጥቃት የጠላት ኃይል ተመታ። ሆኖም በትናንትናው ዕለት በብልጽግና ወንበር አስጠባቂ መከላከያ በኩል የተቀናጀ የማጥቃት እቅድ ተይዞ ነበር። ጥቃቱን በሁለቱ ዋና ዋና አቅጣጫዎች ላይ ተኮረ ነበር። በሌላ ግንባር ከወግዲ ተነስቶ ወደ ጎረንጅ እና ደራ መስመር ለመግባት የሞከረው የጠላት ኃይል በከፍተኛ መካናይዝድ የታጀበ ከ10 ሻለቃ በላይ የሚሆን የ105ኛው ክፍለ ጦርና ተጨማሪ የእግረኛ ክፍለ ጦር በመሰለፍ በጀነራል ዘውዱ ሰጣርጌና በጀነራል ሞሲሳ የሚመራው ይሄው ኃይል በሚኒሊክ መብረቅ ክፍለ ጦር አከርካዩ ተሰበረ ሲሆን በደራ ቱቲ ግንባር በኩል ደግሞ የጠላት ኃይል ከደራ ተነስቶ በሰኞ ገበያ በኩል ወደ ቱቲ የፋኖ ካምፕ አቅጣጫ ጥቃት ለመሰንዘር ተንቀሳቅሶ ንጋት 11 ሰዓት ላይ ጀምረው ይውጊያ ለረጅም ሰዓት የቆየ ሲሆን በናደው ክፍለ ጦር ጦርና በፍቃዱ በላይ ክፍለ ጦር በሁለት አህዶች በቅርጅት በወሰዱት የማጥቃት እርምጃ መልሶ ሰረርኩላ ከተማን መቆጣጠር ተችሏል። ይህ በእንዲህ እንዳለ በሁለቱ አህዶች በተሰራው ውጊያ የከተማዋን መያዝም በአረመኔው አብይ አህመድ ኃይሎች ላይ ከፍተኛ ጫና የፈጠረ ሲሆን በዚህም አውደ ውጊያ የጠላት ምሽግ ሲሰበርም በርካታ አገዛዙ ሲጠቀምበት የነበረው ደረቅ ሬሽና በርካታ ጥርንፍ ቦርሳዎችን የተገኘ ሲሆን በከፍተኛ የሰው ኃይል ጉዳት ሙትና ቁስለኛ በማድረስ በመጨረሻ የአማራ ፋኖ ብሔራዊ ንቅናቄ ጥምር ጦር በወሰዱት እርምጃ ሰረርኩላ ከተማ በፋኖ ቁጥጥር ስር ሆናል። መረጃውን ያደረሰን የአፋብኃኝ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት መምሪያ ኃላፊ ነው። ባለፈው ሳምንት በመንግስት ወታደሮችና በትግራይ ኃይሎች መካከል በተፈጠረው ግጭት ሳቢያ ከራያ የተለያዩ አካባቢዎች ተፈናቅሎ ነዋሪዎች የትግራይ ታጣቂዎች ከአካባቢው ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በዛሬው ዕለት በራያ ቆቦ ከተማ አድርገዋል። ሰልፈኞቹ መንግስት ደህንነታቸውን እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነት የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ህዝብ ላይ የሚፈጸመው ጥቃት ወከባ እንዲቆም ጠይቀዋል። ተፈናቃዮቹ በራያ ቆቦና ወልዲያ ከተሞች እንዲሁም በዋግምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ ዋዜማ ያነጋገረቻቸው ምንጮች ገልጸዋል። በቆቦ ከተማ የተጠለሉ ተፈናቃዮች ከቀያቸው ከተፈናቀሉ አንድ ሳምንት እንደተጠጋቸው ገልጸው ሆኖም እስካሁን መጠለያም ሆነ ሰብአዊ ድጋፍ ያቀረበላቸው አካል እንደሌለ ነግረው አብዛኞቹ ነዋሪዎች የተፈናቀሉት በአወዛጋቢ የራያ አካባቢዎች ተሰማርቶ የነበረው የፌዴራል መንግስት ኮማንዶ ፖስት ግጭቱ በተቀሰቀሰበት ወቅት ለቆ መውጣቱን ተከትሎ ነበር። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁ ላይክ ያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ